ዛሬ ይዤላችሁ የመጣሁት ቶፒክ ምንድነው? ሰሞኑን በጣም መነጋገሪያ ስለነበረው ፋይናንሻል ማርኬት እሱም ፎሬክስ ትሬዲንግ ነው። እውነት ፎሬክስ ሀብታም ያደርጋል? እውነት ፎሬክስ ሚሊዮነር ቢሊዮነር ማድረግ ይችላል? ፋይናንሻል ማርኬት ማለት የማርኬት ፕሌስ ነው። ጀስት ገዢና ሻጮች ፋይናንሻል አሴቶችን የሚሸጡበትና የሚገዙበት። ካፒታል ማርኬት ማለት የተለያዩ ስታርታፕ ካምፓኒዎች ሊሆን ይችላሉ፣ ጀማሪ ካምፓኒዎች ሊሆን ይችላሉ፣ ወይም ያሉ ካምፓኒዎች ካምፓኒያቸውን የማርኬት ቫሉን ራይስ ለማድረግ የተለያዩ ሼሮችን በመሸጥ ቦንዶችን በመሸጥ። ኮሞዲቲ ማርኬት ማለት የተለያዩ እንደ ጎልድ፣ እንደ ሲልቨር፣ እንደ ኦይል ማለትም እንደ ዘይት፣ ብርና ወርቅ በመሸጥ ፕሮፊት ለመያዝ የሚደረግ ሲሆን በዚህ ሰዓት ይሄ ማርኬት ፕሌስ ሊሆን ይችላል። ፋይናንሻል ማርኬት ኢትዮጵያ ውስጥ በጣም ይፈራል። በጣም ብዙም መፈራትም አለበት። አንድ ሰው ፎሬክስ ትሬደር ለመሆን የሚያስፈልጉት ነገሮች ማወቅ ያለበት ነገሮችና ሰክሰስፉል ፎሬክስ ትሬደር ለመሆን ማወቅ ያለበት ነገሮች አሉ። ከነዚህም ውስጥ ዴሞ ማለት ፕራክቲሲንግ ነው። ፕራክቲስን ማድረግ ይኖርባችኋል በደንብ ራሳችሁን ለመግራት ማለት ነው፣ ስሜታችሁን ለመግራት። ለምንድን ነው ኤቢ ማርሻል ላይክ አጭበርባሪ ምናምን የተባለው? አሁን እና ለመናገር ኤቢ ማርሻልን ከ2022 ኦልሞስት ከ3 ዓመት ምናምን በላይ ነው ማቀው። እኔ በደንብ ፕሮግረሱን አውቀዋለሁ። ሁሉም ሰው ሰክሰስፉል ሊሆን አይችልም በዚህ ትሬድ በዚህ ማርኬት፣ ምክንያቱም ሁሉም ሰው ኢሞሽን ኮንትሮል ማድረግ ስለማይችል፣ ሁሉም ሰው ሪስኩን ማኔጅ ማድረግ ስለማይችል፣ ሁሉም ሰው ዲሲፕሊን መሆን ስለማይችል ማለት ነው። ለሁሉም ሰው አይሆንም። ሰላም የዮናፕርነር ፋሚሊያንስ እንዴት ናችሁ? ዛሬ በሌላ ቶፒክ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቶፒክ ምንድነው? ሰሞኑን በጣም መነጋገሪያ ስለነበረው ፋይናንሻል ማርኬት እሱም ፎሬክስ ትሬዲንግ ነው። በዚህ ሰዓት ፎሬክስ ትሬዲንግን በጣም ብዙ ሰው እያወራበት ይገኛል፣ ስፔሻሊ ኢትዮጵያ ውስጥ። ምክንያቱ ደግሞ ምንድነው? ታዋቂው ፌመሱ ትሬደር ኤቢ ማርሻል ኢቢኤስ ላይ በመቅረቡ ነው። በዚህም ምክንያት የእሱን ላይፍ ስታይል ተመልክተው እሱ የሚሰራውን ገንዘብ ተመልክተው በጣም ብዙ ሰዎች ሀብ ሆነዋል። በጣም ብዙ ሰዎች ወደዚህ ማርኬት ወደዚህ ፋይናንሻል ማርኬት መግባት ፈልገዋል። ብዙዎቹ ደግሞ ይሄ ነገር ፌክ ነው፣ ይሄ ነገር ማጭበርበር ነው፣ ኤቢ ማርሻልም ቢሆን አውቆ ነው ላይክ እንትን ነው ምንድነው ስካመር ነው ምናምን ብለው በጣም ብዙ ሰው ለአጭበርባሪ እሱን ተመልክቶታል። ዛሬ እኔም ጀስት እንደ ፋይናንስ ተማሪነቴ ጀስት በዚህ የፋይናንሻል ማርኬት ላይ ያለኝን እይታ ሼር ለማድረግ ነው የመጣሁት። ይህን ቪዲዮ እስከ መጨረሻ የምትከታተሉ ከሆነ ስለ ፎሬክስ በደንብ እውቀቱ ይኖራቸዋል ብዬ አስባለሁ። እውነት ፎሬክስ ሀብታም ያደርጋል? እውነት ፎሬክስ ሚሊዮነር ቢሊዮነር ማድረግ ይችላል? በፎሬክስ ትሬዲንግ ራሱን መለወጥ የሚፈልግ ሰው፣ የገንዘብና የታይም ፍሪደም ማግኘት የሚፈልግ ሰው ምን ማድረግ ነው ያለበት? ምን ላይ ነው ፎከስ ማድረግ ያለበት? ኤቢ ማርሻል ለምንድን ነው እንዴትስ ነው አጭበርባሪ የተባለው የሚለውን እያንዳንዱን ዲቴል የምንመለከት ይሆናል። ፎሬክስ ትሬዲንግ በፊት ፋይናንሻል ማርኬትን መመልከት አለበት። ምንድነው ፋይናንሻል ማርኬት የሚለው ማለት ነውና ምክንያቱም ፎሬክስም ከፋይናንሻል ማርኬት ስለመጣ ማለት ነውና ፋይናንሻል ማርኬት ማለት የማርኬት ፕሌስ ነው። ጀስት ገዢና ሻጮች ፋይናንሻል አሴቶችን የሚሸጡበትና የሚገዙበት ቦታ ሲሆን ይሄ ፊዚካሊ ሊሆን ይችላል፣ ዲጂታሊ ሊሆን ይችላል ማለት ነው። ግን በዚህ ሰዓት አብዛኛው ፎከስ ያደረገው ዲጂታሉ ላይ ነው። የተለያዩ ፋይናንሻል ማርኬቶች አሉ። ከነዚህም ውስጥ አንደኛው ምንድነው? አንደኛው መኒ ማርኬት ይባላል። መኒ ማርኬት ማለት ቢሎችን፣ ኮሜርሻል ፔፐሮችን ምናምን ምንሸጥበትና ምንገዛበት ቦታ ሲሆን ጀስት አንድ ካምፓኒ ኩዊክ ካሽ ሲፈልግ እንደ ሎን ነው። በቃ ጀስት እንደ ሎን ፔፐርን በመሸጥና በመግዛት ሊሆን ይችላል ማለት ነውና ሁለተኛው ደግሞ ምንድነው? ካፒታል ማርኬት ነው። ካፒታል ማርኬት ደግሞ አሁን በኢትዮጵያም በጣም ፌመስ የሆነ ቶፒክ ሲሆን በዚህ ሰዓት በኢትዮጵያም በጣም በቅርቡ ወደ ስራ የገባ ፋይናንሻል ማርኬት ሲሆን ካፒታል ማርኬት ማለት የተለያዩ ስታርታፕ ካምፓኒዎች ሊሆን ይችላሉ፣ ጀማሪ ካምፓኒዎች ሊሆን ይችላሉ፣ ወይም ያሉ ካምፓኒዎች ካምፓኒያቸውን የማርኬት ቫሉን ራይስ ለማድረግ የተለያዩ ሼሮችን በመሸጥ ቦንዶችን በመሸጥ እንትን የሚያደርጉበት ማርኬት ሲሆን ሶስተኛው ደግሞ የዚህ ማርኬት አይነት ምንድነው? ፎሬክስ ማርኬት ነው ወይም ፎሬክስ ፋይናንሻል ማርኬት ነው። ፎሬክስ ፋይናንሻል ማርኬት ማለት የተለያዩ ፎሬን ኤክስቼንጆችን ፎሬን ከረንሲዎችን ፔር በማድረግ ላይክ በመግዛትና በመሸጥ ፕሮፊት ለመያዝ የሚደረግ ትሬዲንግ ነው። አራተኛው ደግሞ ምንድነው? አራተኛው ኮሞዲቲ ማርኬት ነው። ኮሞዲቲ ማርኬት ማለት የተለያዩ እንደ ጎልድ፣ እንደ ሲልቨር፣ እንደ ኦይል ማለትም እንደ ዘይት፣ ብርና ወርቅ በመሸጥ ፕሮፊት ለመያዝ የሚደረግ ሲሆን ይሄ ብዙ ጊዜ ጀስት ፊዚካሊም ሊሆን ይችላል፣ ዲጂታሊም ሊሆን ይችላል ማለት ነውና ይሄ ነው አራተኛው የፋይናንሻል ማርኬት አይነት ማለት ነውና አምስተኛው የፋይናንሻል ማርኬት አይነት ደግሞ ምንድነው? ዴሪቬቲቭ ማርኬት ይባላል። ዴሪቬቲቭ ማርኬት ማለት የተለያዩ ለምሳሌ እንደ ፊውቸር እንደ ኦፕሽን ላይክ የተለያዩ የስቶኮች ሊሆኑ ይችላሉ፣ ቦንዶች ሊሆኑ ይችላሉ የሚሸጡበት ማርኬት ፕሌስ ነው ማለት ነው። ይሄ ደግሞ እና የመጨረሻው ምንድነው? አዲሱ በዚህ ሰዓት በጣም ፌመሱ ደግሞ ማን ነው? ክሪፕቶ ማርኬት ነው። ክሪፕቶ ማርኬት ማለት ደግሞ
ምንድነው ዲጂታል ከረንሲዎችን እንደ ክሪፕቶ እንደ ቢትኮይን ሊሆን ይችላል፣ እንደ ኢቴሪየም ሊሆን ይችላል፣ የተለያዩ የዲጂታል ከረንሲዎችን ትሬድ የምናደርግበት ሊሆን ይችላል። ኢንቨስት የምናደርግበት ፕሌስ ደግሞ ምን ተብሎ ይጠራል? ክሪፕቶ ማርኬት ተብሎ ይጠራል። ሰው ፎሬክስ የሚለው ነገር የመጣው ምንድነው ከዚህ ብሮድ ከሆነ ማርኬት ፕሌስ ነው ማለት ነው። ሰው ፋይናንሻል ማርኬት ከተባለ ትልቅ ብሮድ ከሆነ ኮንሰፕት ነው ማለት ነውና በዚህ ሰዓት ይሄ ማርኬት ፕሌስ ሊሆን ይችላል። ፋይናንሻል ማርኬት ኢትዮጵያ ውስጥ በጣም ይፈራል። በጣም ብዙ መፈራትም አለበት። ምክንያቱም ምንድነው አብዛኛው ኢትዮጵያኖች ስለዚህ ማርኬት እውቀት የላቸውም። በዚህም ምክንያት በጣም ይጭበረበራሉ ማለት ነው። በጣም ስለሚጭበረበሩ ሰው ሁሉ ክሪፕቶ፣ ፎሬክስ፣ ስቶክ ማርኬት እነዚህ ነገሮች ፌክ ይመስለዋል ወይም ጀስት ሁሉም ነገር ማጭበርበር ወይም ስካም ይመስለዋል። ምክንያቱም እውቀት ስለሌለው ማለት ነውና ይሄ ወደዚህ ነገር ለመግባት በመጀመሪያ የሚያስፈልጋል ብዬ ማስበው ነገር ምንድነው እውቀት ነው። እውቀት መጀመሪያ በደንብ ራሳችሁ ላይ ቢልድ ማድረግ አለባችሁ። ካልሆነ በጣም በፍጥነት ነው ያላችሁን ገንዘብ ሎስ የምታደርጉት በዚህ እንትን ላይ ማለት ነውና ስፔሻሊ እና በፎሬክስ ትሬዲንግ ሁሉም ሰው ቴክኒካሊ ከሆነ ሀብታም መሆን ይችላል። ሁሉም ሰው ገንዘብ መስራት ይችላል። ሁሉም ሰው ሚሊዮኖችን ሊሰራ ይችላል። ግን ሳይኮሎጂካሊ እና ደግሞ በሪያሊቲ ስንመለከት ግን ሁሉም ሰው እንደዛ እያደረገ አይደለም። 95% ላይክ ሰክሰስፉል አይደለም። 90% ሎስ ላይ ነው። ላይክ 5% ብሬክ ኢቭን ላይ ነው። 5% ብቻ ነው ሰክሰስፉል ፕሮፊታብል ትሬደር ማለት ነውና ይሄ ምንድነው ምክንያቱ? ፎሬክስ ትሬዲንግ ላይ ወደ 7 ትሪሊዮን ዶላር ነው በቀን የሚንቀሳቀሰው። በጣም ብዙ ብር አለ። ግን ይሄ ብር ለማን ነው? ለአዋቂዎች የሚሆነው። ፎሬክስን እንደ ቢዝነስ እንደ ስትሪት ለማያደርጉ ሰዎች ነው የሚሆነው። አብዛኛው ሰው ግን ፎሬክስን እንትን ነው እንደ ጋምብሊንግ ነው ወይም ይሄ ካሲኖ ነው የሚባለው አይደል? እንደ ካሲኖ ነው የሚቆጥረው ሰው። ጀስት ገንዘብ ያስገባል፣ በቃ ደስ ያለውን ገስ ያደርጋል። ምንም አይነት ቴክኒካል አናሊሲስ ሳይሰራም ምንም አይነት እውቀት ሳይኖረው ዳይሬክትሊ ገባና ያየዋል። በቃ ባይ ወይ ሴል ብሎ ገንዘብ ይጠብቃል ማለት ነው። ከዛን ሎስ ያደርጋል። ይሄ በፍጥነት ገንዘብ ገብተው ጀስት ኢንቨስት እንዲያደርጉ የሚያደርጋቸው የፌክ ትሬደሮች ነው። ፍሊክስ ማለት ነው። ሶሻል ሚዲያ ላይ ያለ ፍሊክስ ነው እና በሌምቦ ላይ ወይ በፌራሪ ላይ ፍሊክስ ሲያደርግ ያሳየዋል፣ ወይ ዱባይን ሲጎበኝ ያሳየዋል። ከዛን ወይ ኮርስ ይሸጥለታል። ከዛ በኋላ ደግሞ በቃ ገንዘብ አገኘኝ ብሎ ሆ ብሎ ይገባል። ከዛን ገንዘቡን ያጣል ማለት ነው። ይሄ ምንድነው ቤዝ ላይ ስላልሰራ ነው ያ ሰው ማለት ነውና ይህም ደግሞ ብዙ ትክክለኛ ትሬደሮች ሲያወሩ ሰምታችሁ ሊሆን ይችላል። 4 ዓመት 5 ዓመት ግራይንድ ማድረግ አለባችሁ፣ መልፋት አለባችሁ፣ ማንበብ አለባችሁ፣ ስኪል ቢልድ ማድረግ አለባችሁ ሲሉ ሰምታችሁ ሊሆን ይችላልና ይሄ እውነት ነው። ዝም ብሎ ተነስቶ ሚሊዮነር መሆን አይቻልም። ዝም ብሎ ተነስቶ ፕሮፊታብል ትሬደር መሆን አይቻልምና ማርኬቱን በደንብ መረዳት መቻል አለባችሁ። ሳይኮሎጂካል ጨዋታዎች አሉ፣ ኢሞሽናል ጨዋታዎች አሉ። ጀስት እውቀቱን ብቻ ደግሞ ጥቅም የለውም ማለት ቴክኒካል ነገሮችን ብቻ ማወቅም ጥቅም የለውም። ኢሞሽንና ግሪድ ምናምን አለ፣ መስገብገብ የሚባል ነገር አለ። ፎሬክስ እንዴት ነው አሪፍ ቢዝነስ ሞዴል ነው ወይ ካላችሁ አሪፍ ቢዝነስ ሞዴል ነው። እውነት ለመናገር ቢዝነስ ሞዴሉ በጣም ጥሩ ነው። ሀብታም ሊያደርጋችሁ የሚችል ነገር ነው። እውነት ለመናገር በዚህ ሰዓት እኮ ሀብታም መሆን እኮ ቀላል አይደለም። ሀብታም ሊያደርጋችሁ የሚችል ነገር ነው። በደንብ ከሰራችሁበት ሀብታም ሊያደርጋችሁ የሚችል ነገር ነው። ግን በጣም ብዙ ዋጋ ያስከፍላችኋል። በገንዘብ ሊሆን ይችላል፣ ላይፋችሁን ሊሆን ይችላል፣ ኢሞሽናችሁን ሊሆን ይችላል። እኔ በጣም ማውቃቸው ላይ በጣም ብዙ ሰዎች ፎሬክስን ይጀምራሉ። እኔ ትምህርቱን ብላ አቁመው ፎሬክስ የጀመረ ሰው አውቃለሁ። ከዛን ከምኑም ያልሆነ ማለት ነው በቃ ጀስት በቃ ላይክ ሜትሪክሱ ማምለጥ ምናምን የሚባለው ነገር ጀስት ሰምቶ ማለት ነውና እንደዚህ በሃይፕ የሚደረግ ነገር አይደለም። በስነ ስርዓት ተምራችሁት፣ በስነ ስርዓት ጊዜ ሰጣችሁት፣ ከዛ ደግሞ አብሮም ቢዝነስ ሊኖራችሁ ይገባል። በጣም ብዙ ላይክ ሰክሰስፉል ትሬደሮችም ሰው ሰምታችሁ ሊሆን ይችላሉ። ገንዘብ ሊኖራችሁ ይገባል። ተነስታችሁ ክላሳችሁን፣ ትምህርታችሁን፣ ስራችሁን አቁማችሁ ገቡበት ነገር አይደለም። ገንዘብ ሊኖራችሁ ይገባል። ኢንቨስት የምታደርጉት ገንዘብ እኮ ነው። የዜሮ ኢንቨስትመንት ቢዝነስ ሞዴል አይደለም። ምንም ገንዘብ ሳይኖራችሁ ዘላችሁ ገብታችሁ እንትን ላይ ገንዘብ የምታገኙበት እንትን አይደለም። ገንዘብ ያስፈልጋችኋል ገንዘብ ለማግኘት ማለት ነውና ቢያንስ ለ2 ዓመት ወይም ለአንድ ዓመት ሚኒመም ማክሲመም እስከ 2 ዓመት እና ከዛ በላይ እውቀቱ ላይ እንትን ማድረግ አለባችሁ ማለት ነው። መማር አለባችሁ፣ በደንብ ማንበብ አለባችሁ በደንብ። ትሬዲንግ ማለት ኮሞዲቲ ትሬዲንግ ሊሆን ይችላል፣ ፎሬክስ ትሬዲንግ ሊሆን ይችላል፣ ስቶክ ትሬዲንግ ሊሆን ይችላል። የትኛውም አይነት ትሬዲንግ ምንድነው ላይክ ቴክኒካል አናሊሲሱን ብቻም ሳይሆን ላይክ ምን ማወቅ አለባችሁ? ኢንተርናሽናል ኒውሶችን፣ ዓለም አቀፍ ኒውሶችን ማወቅ መቻል አለባችሁና አሁን ለምሳሌ ምንድነው ጎልድ ትሬድ የሚያደርጉ ሰዎችን ያለው ጎልድ በነገራችን ላይ በተለያዩ ኒውሶች እንትን ይደረጋል፣ ኢንፍሉዌንስ ይደረጋል። አሁን ለምሳሌ ትራምፕ ወጥቶ አንድ ቃለ መጠይቅ ሲያደርግ በጣም ብዙ መለወጥ ይፈጠራል እዚህ ማርኬት ላይ ማለት ነው። ምክንያቱም ኢንፍሉዌንስ ስለሚደረግና እነዚህን እውቀቶች ሁሉ መገንባት አለባችሁ ማለት ነውና ሰው ጀነራሊ አንድ ሰው ፎሬክስ ትሬደር ለመሆን የሚያስፈልጉት ነገሮች ማወቅ ያለበት ነገሮችና ሰክሰስፉል ፎሬክስ ትሬደር ለመሆን ማወቅ ያለበት ነገሮች አሉ። ከነዚህም ውስጥ የመጀመሪያው ማርኬት አናሊሲስ ይባላል። ማርኬት አናሊሲስ ማለት ፋንዳሜንታል እና ቴክኒካል አናሊሲስ በደንብ መመልከት አለባችሁ። ፋንዳሜንታል አናሊሲስ ማለት ምንድነው? ጀስት ኒውሶችን በደንብ መመልከት ሊሆን ይችላል። በዚህ ሰዓት ያሉ ዓለም አቀፍ እንትኖች
በደንብ እነሱን እያገናዘባችሁ ነው ማርኬትን ፕሪዲክት የምታደርጉት። አናሊሲስ ያስፈልጋችኋል። ካልሆነ አናሊሲስ ከሌላችሁ ጀስት ምንድነው ጋምብል እያደረጋችሁ ነው ማለት ነውና ምንም ፋንዳሜንታልም ቴክኒካል አናሊሲስም ካላደረጋችሁ ጋምብል እያደረጋችሁ ነው ማለት ነው። ጀስት የራሳችሁ በጣም ቤስት የሚባል ስትራቴጂ ሊኖራችሁ ይገባልም ማለት ፋንዳሜንታል እና ቴክኒካል አናሊሲስ ላይ በደንብ እውቀት ሊኖራችሁ ይገባል ማለት ነው። አንደኛው። ሁለተኛው ደግሞ ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ደግሞ በጣም ወሳኙ ነገር ነው። አሁን 1000 ዩሮ አካውንታችሁ ላይ ካለ ትሬዲንግ አካውንታችሁ ላይ ካለ 100% ማርጂን የምትገቡ ከሆነ ይሄ በጣም በቃ አካውንታችሁ ባንዴ ነው ሉዝ የምታደርጉት። ሰው ሪስክ ማኔጅመንት ካላችሁ እናንተም በዛ ትሬዲንግ ላይ በጣም መቆየት ትችላላችሁ። ገንዘብ ያላችሁ ትንሽ ገንዘብ ብዙ ትሬድ ልገቡበት ትችላላችሁ ማለት ነው። ግን ሰው ሪስክ ማኔጅመንት ላይክ ብዙ ጊዜ ጥሩ ነው የሚባለው 1% ወይ 2% ነው። ላይክ እስኪላችሁ ከፍ እያለ በመጣ ቁጥር 5% ምናምን ታደርጉታላችሁ። ግን ካልሆነ መጀመሪያ ላይ ፕሮፊታብል ካልሆናችሁ መጀመሪያ አካባቢ ላይ በ1 ወይ በ2% ነው የሚያዋጣው። በጣም ፕሮፊታብል የሆኑ ሰዎች እስከ 10% ከዛ በላይ ሊሄዱ ይችላሉ። ግን እናንተ ግን ጀማሪዎች ግን ወይም ገና ፕሮፊታብል ያልሆናችሁ ሰዎች ግን 1 እና 2% በጣም በቂ ነው ማለት ነውና ሶስተኛው ደግሞ ኢሞሽናል ኮንትሮል ነው። ኢሞሽናል ኮንትሮል ደግሞ ሳይኮሎጂ የተለያዩ ስለ ሳይኮሎጂ የተሰሩ ቪዲዮዎች አሉ፣ መጽሐፎች አሉ፣ ማንበብ አለባቸው። ትሬዲንግ ኢን ዘ ዞን የተባለ መጽሐፍ አለ ነው ሪኮመንድ ማድረጋችሁ። በጣም ብዙ ትሬደሮችም ሪኮመንድ ሲያደርጉት አይቻለሁና ይሄ መጽሐፍ በጣም አሪፍ መጽሐፍ ነው። ሳይኮሎጂ ላይ በደንብ ብዙ ነገር ይነግራችኋል። ትሬዲንግን ሳይኮሎጂ ምን እንደሆነ ይነግራችኋል። ሳይኮሎጂያችሁ ላይ በደንብ መስራት ጀስት ፍርሃት ላይ ፎሞ የሚባልም ነገር አለ እና እነዚህ ነገር ላይ በደንብ መስራት መቻል አለባችሁና አራተኛው ደግሞ ፔሸንስ እና ዲሲፕሊን ነው። ይሄ ደግሞ ምንድነው ጀስት አለመቸኮል ነው። በቃ ትዕግስት ሊኖራችሁ ይገባል። በአንዴ ሀብታም መሆን አይቻልም በዚህ ነገር። በነገራችን ላይ ትሬዲንግ በብዙ ዓመት የሚመጣ ሀብትን ለመገንባት ነው እንጂ ዛሬ በዛሬ ወይም በወር ውስጥ ወይም ላይክ በተወሰነ ወራት ውስጥ ሀብታም ለመሆን በቃ ጀስት ፕላን ካላጋችሁ ይሄ ለእናንተ አይሆንምና ምንድነው ለረጅም ጊዜ በትምህርትና በፕራክቲስ ጆርናል በማድረግ ምናምን ጊዜያችሁ ማሳለፍ ይኖርባችኋል። በዚህ ነገር ህይወታችሁ መለወጥ የምትፈልጉ ከሆነ ማለት ነው። ሰው ምን ያስፈልጋችኋል? ዲሲፕሊን፣ ሁሌ ጆርናል ማድረግ፣ ሁሌ ላይክ በደንብ ፕራክቲስ ማድረግ። ዴሞ ደግሞ አለ። ዴሞ ምንም ገንዘብ ሳታወጡ ትሬድ የምታደርጉበት ወይ ማለት ነውና ዴሞ ማለት ፕራክቲሲንግ ነው። ፕራክቲስን ማድረግ ይኖርባችኋል በደንብ ራሳችሁን ለመግራት ማለት ነው። ስሜታችሁን ለመግራት፣ ዕውቀታችሁን ቢውልድ ለማድረግ፣ ዕውቀታችሁን በተግባር ለማየት ምን ያስፈልጋችኋል? ዲሲፕሊን ያስፈልጋችኋል። በደንብ ጆርናል ማድረግ፣ በደንብ ፕራክቲስ ማድረግ ማለት ነው። ሌላው ደግሞ ቢዝነስ ማይንድ ሴት ነው። ይሄንን ማርኬት ፕሌስ እንደ ቢዝነስ ነው ማየት ያለባችሁ እንጂ እንደ ቢዝነስ ነው ማየት ያለባችሁ ማለት ራሳችሁን በእውቀት መገንባት አለባችሁ። ይሄንን ላይክ ቢዝነስ በእውቀት የተገነባ ቢዝነስ ማድረግ መቻል አለባችሁ። ካልሆነ ምንድናችሁ እናንተ ጋምብለር ናችሁ። ጋምብለር ከሆናችሁ ደግሞ በጭራሽ ሰክሰስፉል አትሆኑ። በዚህ እንትን ላይ ሰክሰስፉል የሆኑ ሰዎችን እስኪ እዩ። በደንብ በጣም ከምታስቡት በላይ ዲሲፕሊን ናቸው። ከምታስቡት በላይ ትዕግስት ያላቸው ሰዎች ናቸው። የሆነ ዲሲፕሊን የሆነ ካራክተር ያላቸው ሰዎች ናቸው። ሰው ማንነት መገንባት መቻል አለባችሁና ኢሞሽን ማይሆን ባህሪ ካላችሁ እነዚህ ነገሮች መግራት መቻል አለባችሁ። ካልሆነ ሰክሰስፉል መሆን አትችሉም በጭራሽ ማለት ነውና ይሄ ነው እና ዝም ብላችሁ በሃይፕ ተነሳችሁ አትግቡበት። እና ይሄ ማርኬት እናንተን ሚሊዮነር ማድረግ ይችላል፣ እናንተን ሀብታም ማድረግ ይችላል። ነገር ግን ዕውቀት ያስፈልጋችኋል ማለት ነው። ወደ ኢንቨስትመንት ከመግባታችሁ በፊት ምን ማድረግ አለባችሁ? እናንተ ራሳችሁ ላይ ኢንቨስት አድርጉት፣ ዕውቀት ላይ ኢንቨስት አድርጉት፣ ፕራክቲስ ላይ ኢንቨስት አድርጉት። ሰክሰስፉል ደግሞ ትሬደር ካለ የምታውቁት እሱ ሞኒቶር ያርጋችሁ እና ሜኒቶር ያርጋችሁ። ለምንድን ነው ኤቢ ማርሻል ላይክ አጭበርባሪ ምናምን የተባለው? አሁን እና ለመናገር ኤቢ ማርሻልን ከ2022 ኦልሞስት ከ3 ዓመት ምናምን በላይ ነው ማቀው። እኔ በደንብ ፕሮግረሱን አውቀዋለሁ ጀስት ሶሻል ሚዲያ ላይ ባለው ማለት ነውና ፕሮግረሱን በደንብ ነው ያየሁት። እና ይህ ሰው እኔ ፐርሰናሊ ከጠይቃችሁ እኔ ላይክ ስካመር ነው ብዬ አላስብም። ምክንያቱም በጣም ብዙ ስራዎችን ተመልክቻለሁ። ለምንድን ነው ግን ቲክቶክ ላይ በጣም ብዙ ሰዎች ስካመር ነው አጭበርባሪ ነው ብሎ እንትን እየሰየሙት ያሉት ከተባለ አንደኛው ምንድነው ኮርስ ስለሚሸጥ ነው። ኮርስ መሸጥ ቴክኒካሊ ስህተት አይደለም እኮ ማለት ይሄ እኮ ትላልቅ የሚባሉ ፎሬክስ ትሬደሮች የሚያደርጉት ነገር ነው። አሁን አሌክስን ልታውቁት ትችላላችሁ። አሜሪካ ውስጥ ያለው ኤፍኤክስ አሌክስ በጣም ብዙ ትሬደሮች አሉ፣ ዓለም አቀፍ ማለት ነው። አሜሪካ ውስጥ ያሉ፣ አውሮፓ ውስጥ ያሉ፣ ዱባይ ያሉ ሰክሰስፉል የሆኑ ሰዎች ማለት ነውና እነሱ ራሱ እኮ ይሸጣሉ። ኮርስ መሸጥ እኮ ስህተት አይደለም። በዚህ ምክንያት ላይክ ምን ሊሉት ይችላል? አጭበርባሪ ሊሉት ይችላል። ሌላኛው ደግሞ ምንድነው ሲግናል ይሸጣል። ሲግናል ስለሚሸጥ ነው ያሉት። ሲግናል መሸጥም አሁንም ስህተት አይደለም እኮ ሰክሰስፉል ነው። ብዙ ሰዎች ይሄን ያምናሉ። ሰው የሱን ኮፒ ትሬዲንግ ነው። ገብታችኋል? የሱን ሲግናል ምንም እናንተ ዕውቀት አይጠይቃችሁም። የሱን ሲግናል እንትን ታረጋላችሁ። እሱ ሎስ ሲያደርግ እናንተም ሎስ ታረጋላችሁ። እሱ ሲያገኝ እናንተም ታገኛላችሁ። ይሄም ብዙ ሰው የሚጠቀመው እንትን ነው።
ግን ይሄ ደግሞ ላይክ እውነት ለመናገር ሎንግ ተርም እንትንን ቢልድ ማድረግ አይጠቅም። እኔ ሪኮመንድ አላደርገውም። ግን እስቲል ይሄ ደግሞ ስህተት ነው ማለት አይቻልም። ማለት በዚህ ምክንያት ብቻ ስካመር ነው ሊባል አይችልም። ሶስተኛና ዋነኛው ስካመር ነው ኤቢ ማርሻል ሊባል የተቻለበት ምክንያት ምንድነው? አይፒ አድረስ መቀየር የተባለው ነገር ነው። በጣም ብዙ ላይክ እያሰደበው የነበረው ማለት ነው። አይፒ ማለት ምንድነው? የተለያዩ ትሬዲንግ ፕላትፎርሞች ሰውን ስትጋብዙ እንትን ያደርገዋል፣ ኮሚሽን ያስብላችኋል። የትኛውም እናንተ ራሳችሁ አሁን እንትን ማግኘት ትችላላችሁ ማለት ኤፒ አድረሳችሁን አስቀይራችሁ ጀስት ያ ሰው ለአንድ ሰው ያንን ሼር ስታደርጉት ምን ያደርጋል? ከዛ ደግሞ ያ ሰው ለሼር ማድረጋችሁት ሊንክ ገብቶ ሬጂስተር ሲያደርግ ወይም ደግሞ ኤፒ አድረሱን በእናንተ ሲቀይር ምንድነው እናንተ ትሬድ ስታደርጉ በሪል ገንዘብ ያ ሰው ሎስም አደረገ ጌንም አደረገ ማለትም አገኘም አጣም እናንተ ኮሚሽን ይታሰብላችኋል። ይሄም ቴክኒካሊ እውነት ለመናገር ስህተት አይደለም። ይሄም ገብታችኋል አይደል? ሰውን ስትጋብዙ ለምን መጠቀም እኮ ነው። ይሄ እኮ ቢዝነስ ዓለም እኮ ነው። ቢዝነስ ውስጥ ነው ያላችሁ ሰው። ይሄም ምንም ስህተት ሊሆን አይችልም። ገብታችኋል? እውቀቱን ላይክ ምክንያቱም ጥሩ ነገር በጣም ሲያስተምር ተመልክቻለሁ። በነፃ ኮርሶችን ሲሰጥ አይቻለሁ። በነፃ ቡት ካምፖችን ሲሰጥ አይቻለሁ። እውቀቱን ላይቭ ላይ ሼር ሲያደርግ ላይቭ ላይ ትሬድ ሲያደርግ አይቻለሁና እሱን ሁሉ ያልተመለከተ ምንም ስለ ትሬዲንግ እውቀት ያሌለው ሰው ሲሳደብ አይቻለሁና በዚህ አይፒ ማስቀየርም እውነት ለመናገር ስህተት ነው ብዬ አላስብም። ስህተት ነው ብዬ ኦር ስካሚንግ ነው ብዬ አላስብም። ምክንያቱም ይሄንንም ሌሎችም ስለሚያደርጉት ነው። ሰክሰስፉል ሌሎችም ዓለም አቀፍ ሰክሰስፉል የሚባሉ ትሬደሮችም ስለሚያደርጉት ነው። ስላደረጉት ብቻም ሳይሆን እንዴት ነው ላይክ ማለት የተለያዩ ሰዎችን ጋብዘ እንዲገቡ ትሬዲንግ ውስጥ እንዲገቡ ሪኮመንድ አድርገ ያለውን ደግሞ መጥፎና ጥሩን ሳይድ ነገራቸው ኮርሱን ማለት ትምህርቱን አስተምራቸው ከገብተው ሎስ ካደረጉ እሱ እንዴት ነው ሊጠየቅ የሚችለው? ገብታችኋል? የራሳችን ኢሞሽን እኮ ነው ሊጠየቅ የሚችለው። ይሄ ማርኬት በጣም ሪስክ ያለው ማርኬት ነው። በጣም ገንዘብ ሎስ የሚደረግበት ማርኬት ነው ብሎ ነግሯችሁ እንደዚህ ካደረጋችሁ ላይክ እኔ ይሄ ማጭበርበር ነው ብዬ አላስብም። ብዙ ሰው ግን በዛ ሳይድ ነው የተመለከተው። ኮርስ ስለሚሸጥ አይፒ ስለሚያስቀይር አድረስ ምንድነው ኮፒ ትሬዲንግ እንትን ስለሚያደርግ ምናምን ብሎ ነው እንትን ያደረገውና በዚህ ምክንያት ብቻ ሰው ስካመር ነው ሊባል አይችልም። እና እኔ ባለኝ እንትን ጀስት እኔ እሱን ፕሮሞት እያደረኩኝ አይደለም፣ ግን እኔ በተመለከትኩት ማለት ነው። እኔ በተመለከትኩት ይሄ ነገር በጣም ኖርማል ነው ነገር ነው ብዬ ልነግራችሁ ፈልጋለሁ። ግን እና እንድንገባ ሪኮመንድ ታርገናለህ ወይ ካላችሁኝ ይሄ ነገር በጣም ትምህርት ይፈልጋል። በጣም ብዙ ጊዜ ራሳችሁን መስራት ይፈልጋል። ሁሉም ሰው ሰክሰስፉል ሊሆን አይችልም በዚህ ትሬድ በዚህ ማርኬት። ምክንያቱም ሁሉም ሰው ኢሞሽን ኮንትሮል ማድረግ ስለማይችል፣ ሁሉም ሰው ሪስኩን ማኔጅ ማድረግ ስለማይችል፣ ሁሉም ሰው ዲሲፕሊን መሆን ስለማይችል ማለት ነው። ለሁሉም ሰው አይሆንም። ነገር ግን ጥሩ ዲሲፕሊን ሊኖራችሁ የሚችል ሰዎች፣ ጥሩ ኢንተረስት ያላችሁ ራሳችሁን መስራት የምትፈልጉ ሰዎች 3 ዓመት 4 ዓመት ፕሮፊታብልም ለሳትሆኑ መቆየት የምትችሉ አይነት ሰዎች ከሆናችሁ መግባት ትችላላችሁ። መግባት ለእናንተ ይሆናል። ሞክሩት ማለት ፈልጋለሁ። ግን አሁንም ቢሆን ሪል ገንዘባችሁን እንትን አታርጉት። ዴሞ ትሬዲንግ አለ፣ ፕራክቲስ አለ፣ የተለያዩ ኮርሶች ተሰርተዋልና ስለዚህም ስለ ፎሬክስ በዲቴል ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ጻፉልኝ እና ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። ስለ ኢንተርፕረነርሺፕ፣ ስለ ቢዝነስ፣ ስለ ፋይናንስ የምንነጋገርበት ቻናላችን ሲሆን በቀጣይ ቪዲዮ እስክንገናኝ ድረስ አከብራችኋለሁ፣ ወዳችኋለሁ። ፋሚሊያንስ ቻው፣ ይመቻችሁ።